በዩቲዩብ የምትከታተሉኝ እህቶቼ ወንድሞቼ ቴንክ ዩ ሶ ማች ማለት እፈልጋለሁ። በዚህ አጋጣሚ ለምን ኮመንት አስተያየት ለምትሰጡኝ በጣም ነው የማመሰግነው። የዛሬ ትምህርታችን ደግሞ ጄል ነው። ጄል አሰራሩ እንዴት መስራት እንዳለብን ጄሉን በደንብ አድርጌ አሳያችኋለሁ። ተከታተሉኝ። ይሄ በልጥፍ አድርጌ ነው ማሳያችሁ። ልጥፍ ነው የለጠፍኩት፣ ግን የሙሌት ጥፍር ደግሞ አለ። በባለፈው አሳይቻችኋለሁ የሙሌትን ጥፍር። አሁን ደግሞ በልጥፍ ሆኖ ሙሌቱን በልጥፍም ይሞላል፣ የሙሌት ጥፍርም ይሞላል። ዋናው እንዲያወፈረውና ልጥፍ ላይ አሁን ሞልተን ስንለጥፍ ጥፍራችን ላይ እንትን ይሰጣል፣ ጥንካሬ ይሰጣል ማለት ነው እንጂ ልጥፍ ላይም ይሞላል ማለት ነው። ልጥፍ ላይም ይሞላል፣ በሙሌት ጥፍር ላይም ይሞላል። አሁን ግን ማሳያችሁ በዚህ ጥፍር ላይ ነው። ጄሉ ዛሬ የምናየው ጄል የኪሎ ጄል ማለት ነው። ወፍራምም አይደለም ቀጭንም አይደለም። በጣም ወፍራም ሲሆን ሽላክ ትንሽ ቀላቅዬ ነው እንደዚህ ትንሽ ቀጠን የማረጋው። አሁን ሽላክ ነው የተቀላቀለው። ኑድና ፒንክ ላይት እና ዳርክ ኑድ ነው የቀላቀልኩበት። ከለሩ ይሄን ነው የመጣልኝ። በጣም የሚያምር ከለር ነው እና ልክ ስንሞላ ሙሌት ቤዝ ኮት ቀባን። ቤዝ ከተቀባ በኋላ 30 ሰከንድ ይደርቃል። ከዛ ሙሌቱ ጄሉ እንዲ ማሽከርከር ነው። ብሩሿን ትንሽ ሰፋ ብላሽ ሾል ትላለች፣ ቀጠን እያለች ትሄዳለች ማለት ነው። ይሄ የአክሪሊክ ወይም ደግሞ የፖሊጄል ብሩሽ አይደለም፣ የጄል ብቻ ብሩሽ እንደዚህ አይነት ትሆናለች ማለት ነው። ከዛ ልክ ስትሰሩ እንደዚህ እያሽከረከራችሁ ወፈር ብሎ ከዛ እየሳሳ ይሄዳል ማለት ነው። እዛ ጋር ቁጥሩ ያለበትን እየሳሳ ይሄዳል። እዚህ ኪቲኮ ኤሪያ አካባቢ ደግሞ ትንሽ እናሳሳዋለን። በሾል ያለችው ብሩሽ ነው የምናስተካክለው። እዩት፣ ይሄ የፍሬንች የሚመስል ብሩሽ አያችሁ፣ አጠር ብላ። የፍሬንቹ ረዘም ስለሚል አይመችም። ይሄ ግን አጠር ያለ ብሩሽ ቀጭኑ ትገዙና ማለት ነው። ይሄን ኪቲኮ ኤሪያ አካባቢ ታስተካክሉታላችሁ ማለት ነው። ወፈር ያለ መሆን የለበትም። ኪቲኮ ኤሪያ አካባቢ እሱ ጋር ሳሳ ይላል፣ ከዛ ወፈር ይላል፣ ከዛ ደግሞ መጨረሻ ላይ ደግሞ እየሳሳ ይሄዳል ማለት ነው። እና ልክ ሽላክ ስትቀላቅሉ እንደዚህ አይን ሊያወጣ ይችላል። በደንብ አድርጋችሁ ምቱት። ከዛ ደግሞ በብሩሽ ስታስተካክሉ አይን የሚወጣው እንትን ይላል ማለት ነው፣ ይጠፋል። ስትሞርጅም ይጠፋል። እና እያሳሳሁት ነው የሄድኩት። ማስተካከል ነው ይሄ። ሹል ቀጭን ብሩሿ ማስተካከያ ናት ማለት ነው። ጎኑ እንዳይወፍርባችሁ ወደ መሀል ምድሉ ላይ ለማወፈር ያው ይሄ ጎኑ የወፈረውን ወደ መሀል አረጋለሁ ማለት ነው ጄል። ከዛ 60 ሰከንድ ይደርቃል። 60 ሰከንድ እስከሚደርቅ እየጠበቅኩት ነው። ደረቀ። ዋይት አልኮን ተጠቅመን እንጠርጓለን ማለት ነው። በዋይት አልኮን እና ኮተን ባዝ ወይም የዋክስ ፔፐር ሶፍትም ሊሆን ይችላል አርጋችሁ መጥረግ። ግን ነጭ አልኮን ነው የተጠቀምኩት። ዋይት አልኮን መጠቀም ከተጠረገ በኋላ ለምን ስቲክ ስለሚያረግ በአልኮን አርገን መጥረግ አለብን ማለት ነው። ስቲክ ያደርጋል ጄል። ኔል ፋይል የምንጠቀመው 120 በ120 ነው የምንጠቀመው። ከዛ ይሞረዳል። የምንሞርደው ጎኑ ያለው ትንሽ ወፈር ያለው እያየን እንሞርዳለን። እንደዚህ አድርገን ስሙዝ እናደርገዋለን። ወደ ጫፍ አካባቢ በደንብ አድርጌ ሞርደዋለሁ። ኪቲኮ ኤሪያ አካባቢ ያለውን ደግሞ እንሞርደዋለን። ስጋቸው ሳንነካ ከስተመሮቻችን እንዳያማቸው በድሪልም መሞረድ እንችላለን፣ ክቧ ማለት ነው። ግን ስትሞርዱ ደግሞ ኪቲኮ ኤሪያ አካባቢ ወጣ ያለ ጄል ካለ እንሞርዳለን ማለት ነው። እንደዚህ አድርገን ስሙዝ እናደርጋለን። ጉብጥጥ ያለ ካለ በደንብ አድርገን መሞረድ ነው። ስታይሌቱ እንዲሆንልኝ ደግሞ ጎኑ በደንብ አድርጌ ሞርደዋለሁ። ቆንጆ ቅርጽ እንዲመጣልን ስታይሌቶ እንዲሆንልን ኪቲኮ ኤሪያ አካባቢ በድጋሚ ሞርደዋለሁ። አየዋለሁ፣ ቼክ አደርገዋለሁ ወጣ ያለ ምናምን ካለው።
አሞላሉ ጥርት ማለት ስላለበት ማለት ነው። ወደ ኪቲኮ ኤሪያ እንዳትወጡ በጥንቃቄ መሙላት ነው ጄሉ። ባፈር ስንጠቀም ደግሞ 100 በ180 እንጠቀማለን። ባፈሩ ሻካራ እንዳይሆን የተሞረደበትን በሞረድ ሻከር እንዳይል በባፈር እንጠቀማለን። ባፈሩ ያለሰልሰዋል፣ ሻካራነቱ ስሙዝ ያደርግልኛል። ከዛ አራግፈዋለሁ። ከዛ አልኮን ዋይት አልኮን ተጠቅሜ ደግሞ ጠርገዋለሁ። ያ ከዛ ቶፕኮት እጠቀማለሁ። ቶፕኮት ለምንድን ነው ቶፕ የምጠቀመው? ፍሬንች በምሰራበት ሰዓት ሻካራ የሆነውን ፍሬንቺ እንዳይበላሽብኝ፣ ፍሬንች ጥርት ያለ ፍሬንች እንዲመጣ ዚግዛግ እንዳይሆን ቶፕ ቀብቼ ነው የምሰራው ማለት ነው። ጥቁር ሽላክ ነው የምጠቀመው ለዚህ አርት። ጥቁር ሽላክ እጠቀማለሁ። ግን ቤዝ ኮት እንዳንቀባው ከስር ቤዝ ኮቱ ያንሸራትታል። ፍሬንች በምንቀባበት ሰዓት ቤዙ ያንሸራትትልናል፣ አይመችም። ቶፕ ኮት የተጠቀምኩት ግን አንደኛ አያንሸራትትም፣ ሁለተኛ ደግሞ በባዶ መቀባት ይቻል ነበር። ፍሬንቹ ግን የተሞረደበት ሻከራ የሆነበት ባፈር ብንጠቀም የሆነ ነገር ትንሽ ይኖረዋል። ሻከራ ያለ ሰው ጥርት ያለ ፍሬንች አይመጣልኝም ማለት ነው። ጥርት ያለ ፍሬንች እንዲመጣልን ከስር ቶፕ ኮት እንጠቀማለን። ከጨረስን በኋላ ቶፕ መጠቀማችን አይቀርም። ግን ከስር የምንጠቀመው ለምንድን ነው? በምንሰራበት ሰዓት ጥርት ያለ አርት እንዲመጣልን። ከዚህ በፊት እኛ ቶፕም ሳንቀባ አርት እንሰራለን። ግን አርት ስንሰራ ቶፕ ከስር መጠቀማችን ጥቅም አለው። ሽላክ በከለር ሽላክ መጠቀም እንችላለን። ግን ጄሉ ሽላክ ቀላቅዬ ስለሆነ የተጠቀምኩት ከለር ስላለው ሙሌቱ አያስፈልገኝም ሽላክ መቀባት። ሽላክ ቀብተን ከሆነ ፍሬንች ምንሰራ ቶፕ ኮት አንጠቀምም። ሽላክ ከቀባን በኋላ ነው ፍሬንች ምንሰራው። አሁን ግን ሽላክ ስላልቀባሁት ቶፕ ኮት ተጠቀምኩኝ ማለት ነው። እና የፍሬንች ብሩሽ መስሪያችሁ ደግሞ እንደዚህ ቀጭን መሆን አለባት፣ አሪፍ መሆን አለበት፣ ለስራ የሚመች። ልክ ቅርጽ ካወጣን በኋላ የምንፈልገውን አርት በሽላክ ብሩሹ ለራሱ ለፍጥነቱ ጫፉ ላይ መቀባት እንችላለን፣ እንዳሳየዋችሁ አሁን ማለት ነው። ከዛ እዚህ ጋር ሽላክ ያለበትን ወደዛ ሳብ እያደረግን አርቱ መስራት ነው። በድጋሚ ጠርገዋለሁ። ለምን ትንሽ ተሻፈፈችብኝ። ሶት አርጌ ደግሞ ለምን ቶፕ ኮት ስላለው ምንም ችግር የለውም፣ አይመነችክም። ቶፕ ከስር መቀባታችን የሚጠቅመው ለዚህ ነው። እና ጠርጌ ደግሞ ድጋሚ ቀጥ አረኳት። ከሰራሁትን በላይ ለራሴ ከሰራሁትን በላይ ነው አሪፍ የምሰራላችሁ። አሁን እዛ ጋር ስለሰራሁኝ ሳሳያችሁ አሁን ቆንጆ ይመጣልኛል። በድጋሚ ስንሰራው አሪፍ ነው የሚመጣልን። አንዳንዴ ማለት ነው ለክላይንቶቻችን ስንሰራ ልክ ይወዱትና ስንደጋግመው በጣም ፐርፌክት እየሆነ ነው የሚሄደው። ፍጥነትም ይኖረናል። ከዛ ደግሞ ከዛችኛዋ ክላይንታችን የሰራ ነው የበለጠ ይሆናል ማለት ነው። ብዙ ጊዜ አርት በምንሰራበት ሰዓት ፐርፌክት እየሆነ ነው የምንሄደው። ስንደጋግመው ቆንጆ እየሰራ እንሄዳለን ማለት ነው። እና ለእናንተም አሪፍ ነው ማሳያችሁ። ለራሴ እጄ ላይ ከሰራሁት በላይ ነው እችኛዋ የምታምረው። እኛውን ቶፕ ኮት የተጠቀምኩት ለአርቱ ስሰራ እንዲመቸኝ ነው። በምሰራበት ሰዓት ጥርት ያለ ፍሬንች እንዲመጣለን፣ ጥርት ያለ አርት እንዲመጣለን፣ ዚግዛግ እንዳይሆንብኝ ነው ቶፕ ኮት የተጠቀምኩት። ነገር ግን ቶፕ ከተጠቀምኩኝ በኋላ እኔ ጋር እጄ ላይ ያለው በድጋሚ ቶፕ አድርጌበታለሁ። አሁን ግን በማት ኮት ነው ማሳያችሁ። ማት ኮት እጠቀማለሁ። አርቱን ከጨረስኩኝ በኋላ ማት ኮት ነው የምጠቀመው። በማቱ እንዴት እንደሚያምር እንዴት እንደወደድኩት
ጄሉ ደግሞ ትንሽ ላይት ነው ያደረኩት። የኔ ኑድ ከለር ነው፣ ነገር ግን እችኛ ቆንጆ ከስኪናችን ከለር ጋር የሚሄደው ላይት ቢሆን ይመረጣል ብዬ ትንሽ ሽላክ ቀላቀልኩት ጄሉ። አርት በምትሰሩበት ሰዓት ማለት ነው ሪላክስ ሙዚክ እየሰማችሁ ምናምን በቃ አርት ላይ በደንብ ፎከስ አድርጋችሁ እንድትሰሩ ይረዳችኋል። በቃ ፎከስ እንድታደርጉ ይረዳችኋል። ሪላክስ ሙዚክ በምትሰሩበት ሰዓት የጥፍር ሙዚኮች አሉ ስሰራ ማዳምጣቸው ደስ ይላል። ከዛ ደግሞ መዝሙርም ደስ ይላል በጣም መዝሙርም እየሰማችሁ ብሰሩ አሉ መዝሙሮቹ ስለውሊ መዝሙር ደስ የሚል እነሱ እየሰማችሁ መስራት ነው። አያምርም? እኔ እንዴት እንደወደድኩት ሲጥማ ደስ እያለኝ ነው አርት የምሰራው። ለምን አርት በጣም ነው የምወደው። ሙሌትም ደስ ብሎኝ ነው የምሰራ፣ ግን አርት ደግሞ በቃ ደስ ይላል። እናንተ ጎበዞች ሁኑ፣ አንደኛ ናችሁ። እናንተም ግን አርት ሁሌ ስሩ። እንደዚህ ጥፍር ላይ የለጠፋችሁ ምናምን መውላት አርት መስራት፣ የተለያየ አርት አሁን ትሬንድ የሆኑ አርቶች አሉ። እነሱን በተከታታይ ያሳያችኋለሁ። ይህም ትሬንድ ነው፣ ብዙ ሰው አልተሰራውም፣ ግን በጣም ያምራል። እኔ ኢንተርኔት ላይ ሳየው ቆይተዋል፣ 2 ወር ምናምን ይሆነዋል፣ ግን አሁን እየተሰሩ ነው። ኢንተርኔት ላይ ሳያቸው በጣም ነው የሚያምረው። አያምረው? 60 ሰከንድ ይደርቃል። ከዛ ማትኮት ተጠቀምኩኝ። በማት ቶፕ ኮት አለ በነገራችን ላይ፣ እሱን የፈለጋችሁ ሽላክ እየቀባችሁ ማት ቶፕ ኮት ካላችሁ ማት ኮት ትጠቀማላችሁ ማለት ነው። ይሄ ኦምብሬ የምንጠቀምበት ፓውደር ነው፣ አክሪሊክ አይደለም። የኦምብሬ ስንጠቀም በብሩሽ በስፖንጅ ምናምን አድርገን የምንጠቀመው ፓውደር በሽላክ አድርጌ ቀላቀልኩት። ላም ያለ ፓውደር ነው፣ በጣም ላም ያለ ፓውደር ነው። ግን አርት በምሰራበት ሰዓት ከላይ ጉብ እንዲልልኝ ቀላቀልኩበት ማለት ነው። በድጋሚ ሽላክ ትንሽ ጨመርኩበት። ከዛ ትንሽ ጄልም ትጨምሩበት አላችሁ። ጄል ትንሽ ጨምሩበት፣ ትንሽ እንትን እንዲልላችሁ እንዲታዘዝላችሁ ማለት ነው በምትሰሩበት ሰዓት። ከዛ ማት ኮት ስለተጠቀምኩኝ ማት ኮቱ 60 ሰከንድ ደርቋል ብያችኋለሁ። ከዛ እንዴት እንደሚያምር ማት ኮት እዩት። ከጄ ከሰራሁት በላይ ይህን በጣም የወደድኩት በማት ስለሆነ ማለት ነው። ከዛ እንዲህ ወፈር ታረጉትና ልክ ሳብ ስታረጉት ቀጠን እያለ ይሄዳል ማለት ነው። እዚህ ጋር ወፈር ብሎ ትንሽ ቀጠን እያረጋችሁ ትወስዱታላችሁ ማለት ነው። አምሮም ይሄን እንዴት እንደወደድኩት በማት በሰራሁት ደስ ባለኝ ለራሴ። ሶስቱ ጫር ካረኩኝ በኋላ አደረኩት። በድጋሚ ሁለት በዛ ሰራ ደግሞ አደርቀዋለሁ። እንዳይገናኝ ብዬ ነው ያደረኩት። ሶስቱ ሰራ እነዚህ ካረኩኝ በኋላ አደርቀዋለሁ። ነጭነቱ ሞር ነጭ ሆነ፣ ያምራል ፓውደሩ ስለጨመርኩበት። ልክ ወደ ኑድ ከለሩ ሄድ ሲልባችሁ ነጩ ቶሎ ማጽዳት ነው። እኔ ጋር አሁን አላጸዳዋትም። በዛ በኩል ያለችው ያት ጫር እንድትል እዚህ ጋር ጥንቃቄ ማድረግ ኪቲኮ ኤሪያ ላይ አካባቢ እንዳትጠጉ። ጫር ስታረቁ ወደዛ እንዳትጠጉ፣ ወደ ኪቲኮ ኤሪያ አካባቢ እንዳይጠጋባችሁ። ጥርት ያለ ስራ እንዲሆን አለመጠጋት ማለት ነው። አሁን ይሄ ልጥፍ ስለሆነ ላይታወቅም ይችላል። ጥፍር በምንሰራበት ሰዓት ያው ለራሴ ስሰራ አያችሁት፣ የራሴ ጥፍር ላይ ለራሱ
አልተጠቀሙም ማለት ነው። እናንተ ደግሞ ጎበዞች አትጠጉ። 60 ሰከንድ ይደርቃል። ከዛ ፈርጦቹን እየመረጥኩኝ ነው። ለራሴ የተጠቀምኩት ፈርጥ ጎልድ ብረት ፈርጥ ነበር። ይሄ ግን ብረቱ አይደለም ፈርጥ ብቻ ነው የተጠቀምኩት። ክሊር ጄል እንጠቀማለን። ክሊር ጄል ነው የምናጣበቅበት። በግሉ አታጣብቁ። በግሉ ቶሎ የመልቀቅ ባህሪ ያለው፣ በጄል ሲሆን ግን በጣም ይቆያል። ምንም መልቀቅ የሚባል የለም። በቃ ንቅንቅ አይልም። እና ክሊር ጄል ተጠቀሙ። በክሊር ጄል አድርጋችሁ እንደዚህ ማጣበቅ ማለት ነው። ይሄ ፈርጦቹ እኔ በጣም ነው የወደድኳቸው። ከጎልዱ በላይ የራሴ ከሰራሁት በላይ ይሄን ወደድኩት ማለት ነው። አንደኛ ግሉ ካልተጠቀማችሁ ለማስተካከል አይመችም። ግሉ ስትጠቀሙ አንዴ ከደረቀ ደረቀ ነው። ጄል ሲሆን ግን ዩቪ ላይት ከማስገባታችን በፊት ማስተካከል እንችላለን ፈርጦቹ ምናምን። እና በጄል ሲሆን አንደኛ አይለቅም ብያችኋለሁ፣ በጣም ጥንካሬ ያለው። ሁለተኛ ደግሞ ስራችሁም እያስተካከላችሁ እንድትሄዱ ይረዳችኋል። ፈርጡ ወደዚህ ሲል ለማስተካከል ይረዳናል ማለት ነው። አያምርም? በጣም ነው የወደድኩት። 60 ሰከንድ ይደርቃል። በድጋሚ ጄሉ ፈርጡ የተጠቀምንበት እና ከዛ በኋላ እኔ ቶፕኮት አልጠቀምም። ጄሉ የተጠቀምንበት ስቲክ የሚያደርግ ከሆነ እናንተ መጥረግ ትችላላችሁ። እኔ ጋር አሁን እጄ ላይ ያለው ቶፕ ተጠቅም ያለ ፊኒሽንጉ ላይ ቶፕ አለው። እኔ ግን ይሄ ማት ኮት ስለሆነ የተጠቀምኩበት ቶፕ ባልጠቀም ደስ ይለኛል። ቶፕ አልተጠቀምኩም። ጄሉ ስቲክ የሚያደርግ ከሆነ ይሄ ዋክስ ፔፐሩን አልኮን ታደርጉና ጥርግ ማድረግ ትችላላችሁ፣ ትጠርጉታላችሁ። እኔ ግን አልጠረኩትም። ደርቋል። ጄሉም ደርቋል። ፈርጡ ስለሸፈነው ምንም ስቲክ የሚያደርግ ነገር የለውም። አምሮ እኔ እንዴት እንደወደድኩት እናንተ ይሄን በደንብ አድርጋችሁ ፕራክቲስ አድርጉ። አሞላልም ይሄን ይመስላል። ስትሞሉ ደግሞ ዋን ኮት ብቻ ሙሉ። ቴንክ ዩ ሶ ማች። ወዳችኋለሁ። ባይ ባይ።